በጣም ስፈራው የነበረው የምሬን ነው የምላችሁ ያ የአርሰናል ደጋፊ ሳካ ከነ ፔሌ ከነ ዚዳን ይበልጣል ምናምን ያለው ጀስት ቀልድ ነው ብዬ ላስበውና እንለፈው። ይሄኛውን አዳምጡት። ይሄ ያስፈራል። ቀጣይ የቀረው ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግን ከፒኤስጂ ጋር የሚያሳካ ከሆነ አሰልጣኝ ሚካኤል አርቴታ እኔ ከአሰልጣኝ የርገን ክሎፕ ላይ ይቻላል በእንግሊዝ ፕሪሚየር ሊግ ያሳካው ነገር፣ ምክንያቱም ሁለቱም አንድ አይነት ዋንጫ ነው። እኔ የምሬን ነው የምላችሁ። ይሄ አሁን ሬዲዮ ላይ ነው አድማጮች በሺዎች የሚቆጠሩ የሚያዳምጡት ነውና አንድ ሰው ደፍሮ አርቴታ ከክሎፕ ይሻላል ሻምፒዮንስ ሊግ ከበላ አለ። እኔ ይሄ ይኸውላችሁ ተከታታይ 3 አመት እንኳን ሻምፒዮንስ ሊግ ቢበላ አርቴታ አይበልጦም። ኬሪየር መገንባትና እንደዛ ከሆነ ዚዳንስ ከነ ጋርዲዮላ ከፈርጉሰን ይበልጣል ዚዳን? በምን ልታወዳድራቸው ነው? ይሄ ልክ አይደለም። አንድ ደግሞ እግር ኳስን እረዳለው እንደ ስፖርት ተንታኝ ነኝ ብሎ ሬዲዮ ላይ እንደሚያወራ ሰው ይሄ አድማጭን መናቅ ነው። ኦቨር ስሜታዊነት ነው። በቃ የአርሰናል ደጋፊ መሆን ጥሩ ነው። እግር ኳስ ተመልካች መሆን ያስማማናል። ጋዜጠኛ መሆን አይደብረንም። ግን እንደዚህ አይነት ሀሳብ ምክንያቱም ዋንጫ ከሆነ ንጽጽሩ ዚዳንን 3 ተከታታይ በልቷል። ማንም ያላሳካውን እና አሪጎ ሳኪ ምናምን ናቸው እንደዛ 3 የበሉት ወደ ኋላ ሄደን እሱን። ስለዚህ እነ ፔፕ እና እነ ፈርጉሰን አይችሉም ማለት ነው።